በዚህ ምድር ላይ ሰው መፍራት ካለበት መፍራት ያለበት ሰው እግዚአብሔርን የሚጠማ ሰው ነገው ብራይት ነው፣ ነገው ትልቅ ነው። እግዚአብሔር እሱን የተራበን ሰው ኢግኖር ሲያደርግ በእድሜ ዘመኔ አይቻላል፣ በእድሜ ዘመኔ አይቻላል። ዳዊት አንድ ጊዜ እንኳን እግዚአብሔር ሆይ ንጉሥ አድርገኝ ብሎ ጸልዮአል። ዳዊት አንድ ጊዜ ጎልያድን አስገድለኝ ብሏል። ዳዊት የሚለው አንድ ነገር ብቻ ነው፣ እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን ትጠማለች፣ ነፍሴ አንተን አለች። ጌታ ሆይ ፊትህን አሳየኝ። ለእግዚአብሔር ምን አደረገ ያዕቆብ? ምንም በግ ነው የጠበቀው። እግዚአብሔርን ግን ተራበ። በጎች በጠቅላላ ያዕቆብ ካለ ዝም ብሎ ይራባሉ። ይሄ ሰውዬ ገባውና ራሔል የምትባል ልጅ እንደወደደ ሲያቅ እኔ እቺ ልጅ እድርልሃለሁ ለ7 ዓመት ግን በጌ ትጠብቃለህ አለው። እሻለ ሰውዬው በቃ ቢሊየነር ሆነ። ቅባት ገብቷል ቤቱ፣ ክብር ገብቷል ቤቱ። ከኔ ጋር ናቸው። የሆነ ሰው አለ ዛሬ ቅባት ይዞ ከዚህ የሚወጣ ከአንቺ የተነሳ አንቺ ያለሽበት ከተማ ይባረካል። ከአንተ የተነሳ ራሷ ኢትዮጵያ ትባረካለች። ከአንድ ሰው የተነሳ ምድር ትባረካለች። አሜን አሜን።